በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስኪ ድምፃችሁን ስማ። መጋባ ገሬልማ አፉረ ጉልጉሉ ዋንቶኮ አሜን። ቅዱስ 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 እየተባልክ በሚያስፈራውና በሚያስደነግጠው በሰማያዊ ስፍራ የምትመለክ ገናናው ንጉሥ አምላካችን እግዚአብሔር ኃጢአትና ሞት ባርነት ሁሉ በበዛበት ዓለም ለራሱ የለየን እግዚአብሔር የብርሃን ልጆች እንሆን ዘንድ በጸጋ የሸፈነን እግዚአብሔር እንዳንሸቅጥ ለንጹሕ አምልኮ የሰበሰበን እግዚአብሔር ስሙ ለዘላለም ይክበር። እስኪ ምስጋና አምጡ። ክብር ለሥላሴ ይሁን። እስኪ ድገሙት። አምልኮ ለሥላሴ ይሁን። ውዳሴ ለሥላሴ ይሁን። መፈራት ለሥላሴ ይሁን። አመስግኑት። ክብር ለስሙ ይሁን። እናታችን ቅድስት ድንግል ማርያም አምላክን በድንግልና ወልዳ ደግሞ የሰማይን ምስጢር ያየነባት የአዲስ ኪዳን ክብር መካከለኛ የሆነው እግዚአብሔር ልጅ ክርስቶስ ኢየሱስ ሰውንና እግዚአብሔርን ያስታረቀ እውነተኛ ኪዳን የሆነ ለታረደው በክብር የሆነ አመስግኖት ለንጉሥ ሰዎችና በእግዚአብሔር መካከል ለምልጃ ሥራ ለሚቆሙ ለቅዱሳን መላእክት ክብር ይሁን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከሊሳ ከበጃንቲ ሱ ኢሳ ረገንትረ ዋቀይ ሐረስ ሁምነ ኢሳ በረበራ አንጎ ኢሳ በረበራቲ ቴሶ ኢሳ ውልፋታ አርያም ጉባረ ከንጁ ጉያ ጃለተማ ጉያ ኤቢፈማ ከናን ከኑ ገይ ዋቀ እስራኤልፍ ገለኔቱ ሜቁ ባገልቻፊ ገለኔ ስላሴ ፊያቶ akkam jirtu attamiyu nageessa har'a akkasitti bareedanii iji waaqayyoo laphee keessan qulqullaa'aa ilaalee cubbuu addunyaa irraas fagaatanii dukkana sukkanneessaa keessaas gara ifaatti baatanii ijoollee ifaa jedhamtanii akkuma hoolichi waaqayyo Kiristoos Yesuus warri isa waraanan warri isa ajjeesan otoo ilaalanii galataaf humna guddaan gara Aariyaamitti akkuma ol ba'e ijoollee ifaa kan taatan galanni Sillaaseef haa ta'u. Inni gara abbaatti ol ba'e mirga abbaasaa kan ta'e humna du'aa kan barbadeesse hoolicha ቀራንዮ ክርስቶስን galanni haa ta'u. ኢየሱስ ክርስቶስ ምስጋና ይግባው። በኃይል ላድርገው፣ በምስጋና ላድርገው፣ በእባቤ ላድርገው። እረበጋምቱ ክርስቶስ ክብር ይሁን። ምስጋና ለስሙ ይሁን። አመስግኑልኝ። የምስጋና ቀን ስለሆነ የበረከት ቀን ስለሆነ ክብር ለማን ይሁን ወገኖቼ? ምን ነው ዛሬ እልልታ በዛ እንዳትሉ። እግዚአብሔር ዛሬም በእልልታ ስላደረገ ነው። አመስግኑት። ክብር ለስሙ ይሁን። ለጥቂት ደቂቃ ብቻ መንፈስ ቅዱስ በገለጠልን መሰረት እግዚአብሔርን ሰማዋል። ከሞት ጋር በሉ እስኪ ወይኔ በሉ እስኪ ከሞት በሉ ጋራ የተስማማችሁት ቃል ኪዳን ይፈርሳል። ዱአ ወሊ ካኩኒ ሲንሴንተን ዋዳኒ ሲንሴንተን እንዲገታ ሁምነ ገዳፍ ገለነተው ከሞት ጋር ከጨለማ ጋር ከሲኦል ጋር የተግባባችሁት ያ ቃል ኪዳን ይፈርሳል ይላል። ይህንን ቃል ክርስቶስ ገና በሥጋ ከመገለጡ በፊት ከአራቱ ታላላቅ ነቢያት መካከል አንዱ የሆነ ኢሳይያስ እንዲህ ያለ ኢሳይያስ ምዕራፍ 28 ከቁጥር
18 ላይ እንዲህ ይላል ከሞት ጋራ ከጨለማ ጋራ ከፍርሃት ጋራ ከሲኦል ጋር የገባችሁት ቃል ኪዳን ይፈርሳል ይላል። ዱአፋን ዋዳን ሲንሴንተ እንዲገተጀ ኢሳይያስ የዚህ ቃል መሰረታዊ ዓላማ በሞት በጨለማ በኃጢአትና በባርነት መካከል ሕያው የሆነውን ተስፋ ዘላለማዊ ክብር ያለውን ጌታ በምድር ብቻ አይደለም በሰማያት ክብር የሚመለክ ንጉሥ የክርስቶስን መገለጥ የክርስቶስን መምጣት የክርስቶስን አዳኝነት ለሚጠባበቁ በሞትና በጨለማ መካከል ተዘግቶባቸው በብዙ ዘመናት የባሪያዎች ልጆች የባሪያ ነገድ ተብለው ለነበሩት ነፍሳት ነፃ የሚያወጣ የሞትን ቃል ኪዳን የሚያፈርስ የሲኦልን ኪዳን የሚያፈርስ በስመ አብ በቤተልሔም አውራጃ በዚያ ስፍራ የናዝሬቱ ኢየሱስ ተወለደ። አመስግኖት ክብር ለስሙ ይሁን። የሞትን ኪዳን የሚያፈርስ ኪዳኑን ገመዱን የሚቆርጥ ክርስቶስ ተወለደ። ሰበበረ ባየናፍ ዱከነ ኬሰቱ ይፈኩም ኢሳይያስ ዱበት ሰበበረ ባየናፍ ዱከነ ሱከነሳ ኬሰቱ ዱአፋና ኡመተ ዋዳ ሴኔቶሬፍ ቶክቺ ኢልሚ ማርያም ክርስቶስ ኢየሱስ መጋላ ራጆታ ከንታተ ቤተልሔም ኬሰቲ ደለቴ የሙኒ ደለቱስ ዱቲ በከለበቲ በርበዳ የገለኒ ፈጉባን መካሳፈተው ijoollee waaqayyo anaafis baroota keenya keessatti waaqayyo irraa fagaannee hafuura qulqulluu hojii inni keessa keenyatti hojjetu hunduma isaa dagannee bara baay'eef maalummaa keenya du'aaf laannee turre. Bara baay'eedhaaf jireenya keenya du'aaf laannee turre. Bara baay'eef jireenya keenya sirbaaf laannee turre. Har'a garuu hoolichi akkas jedha isin yaa Israa'el kaleessa du'a faana ዋዳን ሲንሴንተን መስኢች ኢልሚ ዋቀዮ ዲበትን ኢሳ በረበራፍ ገንተ ሁምኒ ኢሳ አንንጎን ኢሳ ሞቱማን ኢሳ በረበራፍ ገንተ አረ ሲን ግዱቲ ደለቲ ረገለተ ገልቻፊ መካን ኢሳ አውፋቱ inni kun ergalate kuma akkasee lawar ibrotaatu suutu masuuta guddate ji'ootan toltaan waggoota 33 boodas angollumaa isaaf kan kennamu waggaa 30 waan ta'eef inni kunis galaana Yordaanos keessatti cuuphame kana booda namoonni inaaffaadhaan isa gubbaarratti ka'an aangoo du'aa barbadeessuu kan dhufe masiicha ilma waaqayyo Kiristoosin ajjeesuudhaaf irratti walii galanii እኔና እናንተ ዛሬ በሐሳባችን ስንቱን ገለናል ወገኖቼ። አናፍሲ ሆጂ አፉራ ይጆሌ ወጀተ ሆጂ አፉራ ነሞታ ወጀተ ነው ያበከኛን ሜዳን ሳገንጀስ ይለራት ወያ ከነቱ ኡፈተ ከነቱ ሰበከና አዱ ገበለ ኡፈተ ከነቱ ሰበከና ጉል ገበለ namni baay'een namoota hojii afuraa hojjetan namoota jajjaboota fuula waaqayyoof namoota warra dhaabatan baay'een isaanii yaadaan ajjeesaniiru arrabaan madeessaniiru garuu hoolichi waaqayyo Kiristoos kana hundumaan irraa wanda dhugeef galanni fugubar bakasaafetau ስላነሳን ስላከበረን ስለዋችን ኧረ ክብር ለስሙ ይሁን ይሄ ጌታ ስለሆነ አስሩ የመዳን ራስ የሆነው የኔና የእናንተ ጌታ የሆነው መድኃኔዓለም ክርስቶስ ለእኔና ለእናንተ ሕይወት የሆነውን በመስቀል ላይ በቀራንዮ አደባባይ ላይ ቸነከሮት በሱ ሞት ዕረፍትን ፈለጉ ቤሉ ኦቦላይ ሳኒቲ ወርቁ ፈንባየት ጀ ኢገ ኦቦላይ ሳኒቲ ወደ በረጃራ ነው ማየት ጆጆ ለዋበ ኢገ ኦቦላይ ሳኒ ደንገላሳ warreen konkolaataatti bitan warreen gamoo ijaarratan warreen bu'aa baay'ee keessa darbanii soorata malee warra jiraatanuuf kan lubbuu isaanii gubbaarratti daldalanu baay'eetu jiru. Har'a garuu Kiristoos akkas jedha isin kaleessa waadaan isin warra hafuura hammeenyaa wajjin galtan har'a fannoo kootiin barbadaa jedha galanni fugubar bakasaaf yaa ta'u በሞቱ የሻረ የተነሳው በኩር የሆነው
ገንዘብ የሆነው ክርስቶስ ኢየሱስ በተገለጠ ጊዜ አይሁዳውያን ካህናት ክርስቶስን ያለ አንዳች በደል በመስቀል ላይ ሰቀሉት። አረባዬ ሳኒ ጩቡ ሳኒ መሌ ማነሄዳ ኦሪጂናል ባየት በሌሳይ ሳኒ መሌ ቄይ ሳኒ ራወሪ ፎቆቸመን ወረዶቲ ትምህርታይ ኦቶጆሌን ሳኒ አባኮ ጀቱ ቄይ ሳኒ አርታይ ሳኒ ኢሰኒ ከን እንዶዳናን ሰበብ መቃ ከናቲፍ ሰበብ ዱጋ ከናቲፍ ሰበብ ማሉማ ከናቲፍ ሰበብ ጅሮኝ ከናቲፍ ጅሮኝ ኢሳኒ ኢሰኒ ወሪ ጎዳናን ባየ ሳኒ ትጅሩ አናፍሲ ዱጉማ ለቤኬኝ ክርስቶስ ይፍላኒ ባይላት አናፍሲ ዱጉማ ለቤኬኝ ሀፈር ቁልቁሉናፍ በርኔ ባይላት ወገኖቼ መንፈስ ቅዱስ የእያንዳንዳችን ልብ ካልከፈተ ለዘላለም ዝም ብለን እዚህ እናስቀድሳለን እንጂ እንማራለን እንጂ እንዘምራለን እንጂ ዜሮ ሲባዛ ዜሮ ስንት ነው የሚሆነው? እንደዛ ነው የሚሆነው። ክርስቶስ ግን በቃሉ እንዲህ ነው የሚለው በእያንዳንዳችሁ ልብ ላይ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ በወይን ጠጅም አትሞሉ። ከትላንትና ማንነት እንደገና አፕዴት የሚያደርግ መንፈስ ቅዱስ እንጂ በዓለም ላይ የሚንሰራው አይደለም። ስለዚህ አሁን ትላንት በባርነት ውስጥ ስለነበርን አሁን ከኃጢአት እንድንነጻ መንፈስ ቅዱስ ይርዳል። ከሞት እንድናመልጥ መንፈስ ቅዱስ ይርዳል። ከዚህ አስፈሪው ዘመን በሞት ከሞቱ መሃል ለማምለጥ ከኃጢአትም ድንኳን ለመውጣት ያ መተኪያ የሌለው ያ አቻ የሌለው የማርያም ልጅ ሁለት ልደት ያለው ገና ሰማያት ከመፈጠራቸው በፊት ከአባት ያለ እናት ዓለም ከተሰራ በኋላ ደግሞ ከእናት ያለ አባት የተወለደው ክርስቶስ ይሄው ሥጋዬን ብሎ ይሄው ደሜን ጠጥቷል። ክብር ለስሙ ይሁን። እንዲህ በነፃ የወደደ እንዲህ ያፈቀረ እስከ ሞት ድረስ ነፍሱን ስለኛ አሳልፎ የሰጠ እሱ የሕይወት ሁሉ ራስ ኢየሱስ ይባላል። ክብር ለስሙ ይሁን። መድኃኒዓለም ይባላል። ክብር ለስሙ ይሁን። መሲህ ይባላል። ገደሉት። በቃ ይገርማል። ኢየሱስን ገደሉት። አረፍናሉ ዶይሳቲ በቆን መጋከነስ በርበሬስ ንጀለን ለካ እሱ ትላንትና እንዲህ ነው ያለ ገሞን ከሌስ ሶሎሞን ይጃርኩን ጉያ ሰደፋት ጌጌ አነኒ ጃራ ስለ ራሱ ሰውነት ሲያወራ በኢየሩሳሌም ሰለሞን የዳዊት ልጅ 40 ዓመት ሙሉ የሰራውን ይህንን ግንብ የሰው ልጅ ግን ያፈርሰዋል፣ በሶስተኛ ቀን ግን ይሰራዋል አለ። ይሄ ቅዱስ ቃል ይሄ እውነት ያለው ምስጢር ለተንኮል የማይቀድማቸው ሰዎች ስለነበሩ አልገባቸው። ዛሬም መንፈስ ቅዱስ ካረዳን ክርስቶስ የሚባለውን ጌታ ማወቅ አንችልም። እየሞተልን እየተረታ በሚሸልቱት ፊት እንኳን እንደማይናገርብን ዝም ያለ ስለ እኔና ስለ እናንተ በደል የቆሰለ አይተን እንወደው ዘንድ እንኳን ደምንገባት የሌለውን ክርስቶስ እንደሚነሳ ተናገረ። እውነት ነው። በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 5 ላይ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደተናገረ ተነስተዋል። ክብር ለስሙ ይሁን። ክብር ለስሙ ይሁን። እንደተናገረ ተነስተዋል። እንደተናገረ የሰራ መንግስት የለም። እንደተናገረ ያለበት ስፍራ የዋለ ማንም ንጉሥ የለም። ክርስቶስ ግን ጌታ ስለሆነ እንደተናገረ ተነሳ። ክብር ይገባዋል። ይነሳል ያለ ግን ተነሳ። ከዚያ በኋላ በዚህ በጰራቅሊጦስ ቀን ወደሚናፍቀው ወደ አባቱ ወደ ክብሩ በኃይልና በስልጣን አረገ ኢየሱስ። ክብር ለስሙ ይሁን። ከፍ አለ ኢየሱስ። ክብር ለስሙ ይሁን። ወደ ሰማያት ክብር ወደ አባቱ ክብር። ይሄ ነው ጰራቅሊጦስ። ይሄ ነው ከአብ የወጣ ቅዱስ መንፈስ በዓለም ላይ ሕዝቡን የሠራ የእግዚአብሔር መንፈስ። መጽሐፍ እንዲህ ነው የሚለው። ይሄን ተናግሬ ጨርሰዋለሁ። በቤዛ ቀን በመስኪ
እንግሊዝኛ እኮ አይደለም። እስኪ ግድ የለም በቤዛ ቀን በእውነት አልሰማሁም። በቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑት። ምን አታደርጉት? እግዚአብሔር ምን አታደርጉት? ክርስቶስን አታደርጉት። መንፈሱ ምን አይሁን? አታሳዝኑት ይላል። የቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑት። እሱ እንደተናገረ ተነስተዋልና ክብር ይገባዋልና አለቅነትም ለቤቱ ለአባቱና ለመንግሥቱ ካህናት አድርጎ ለሾመን ለዚህ ለእግዚአብሔር በግ ክብር ይገባዋል። ስለዚህ የእኔና የእናንተ ሞት የተዋረደበት ከጨለማ ጋር የነበረንን ያ ኪዳን የፈረሰበት በእውነት በማንም አይደለም በክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። ተሰቦት እርጋ ዶይሳቲን ዱቲቶ የበርበዳይ እርጋ ዶይሳቲን አላፍሲን ከውም ሰለመታ አርገነ ሐራካሲ ዱቲ እንጅሩ ለከታብኒ ሙለተ ዮሐንስ በቆና ደግደሚ ተቆላ ቆብስ አፈር ጉባረት ከነቦደ ቦይች ሲንጅሩ ከነቦዳ ዱቲስ ይንተው ድራ እስኪ ሞት የማትፈሩ ሰዎች እስኪ እኔ ጀግና ነኝ ሞት አልፈራም እስኪ ነው በሽጉጥ እንዳይመስላችሁ በመሳሪያ እንዳይመስላችሁ እስኪ ሞት የማትፈሩ አሊ ዱራን ሱዳዱ ወርይተውሜ ፈዘር ከፍ ይደል አንድ ፓርላማ ነው ከፍ አድርጉት። ሌሎቹ ትፈራላችሁ እንዴ? አትፈሩ ማለት ማር ሞተዋልና ማን ተነስተዋልና ክብርና ምስጋና ለስሙ ይሁን። አንፈራ የሞትልን የናዝሬቱ ኢየሱስ ክርስቶስ የማርያም ልጅ የአብ ልጅ ሞታችንን ገድሎ ትንሣኤውን ያበስርልን እሱ ስለሆነ እኛ ከሞት ጋር ኪዳን የለንም። ኪዳኑ በክርስቶስ ፈርሷል። ክብር ለስሙ ይሁን። አጉመዱበት የሚቀደደው ጌሳ አጉመዱበት የሚገራባት ፍረተ ቤራ ከራፍጁ ዋቀዩ አናፍስን ከሌሳ ዱቲ አብዲ ለቆጠች ሸከምቱ ሰብኒ እስራኤል ዱቲ ሳኒ ሆለች ዋቀዩ ኢየሱስ ክርስቶስ ገሮ ዱራቲ ሳይሙ ከእት አፈር ቁልቁሉን ኤርገሞተ ኢሳረቡል ሁሉም ዲሳኒ ገመቹን ጀራታኒ አናፍስንራ ከየዱ አከንኩት ዳንዲ ደኛ ከንፍድ መነሳ ከሰት አልቱ ሞቱማይሳ ከኑታስሽ ዋግኒ እስራኤል ዋግኒ አብርሃም ዋግኒ ይስሐቅ ያዕቆብ መጋን ሳውል ፋቱ ያሰራሪ ክብር ከፍ ያደርግን ከፍ ይበል። አጽናኝ መንፈስ ቅዱስ ይርዳን። አሜን በሉ እስኪ ኧረ አሜን በሉ። እልልታ ለስሙ ይሁን፣ ክብር ለስሙ ይሁን፣ አምልኮ ለስሙ ይሁን። ወስብሐት ለእግዚአብሔር።